አንደኛ ቆሮንቶስ ምዕራፍ 14 ስሙት በደንብ። ዛሬ ስለ ልሳን ነው የምንማረው። እሺ በልሳን መጸለይ ዛሬ በልሳን መጸለይና አስፈላጊነቱ ነው የምንማረው። በደንብ ስሙት። እሺ አንደኛ ቆሮንቶስ ምዕራፍ 14 2 አሁን ያስተዋል በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርም። እየሰማችሁ ነው? በልሳን የሚናገር ለእግዚአብሔር እንጂ ለማን አይናገርም? ለሰው አይናገርም። ቀጥሎስ የሚያስተውለው የለም። በመንፈስ ግን ምስጢርን ይናገራል። በልሳን የሚጸልዩ ሰዎች ለሚሰማቸው ምን የለውም? ማስተዋል ምን የለውም? ዛሬ በኢየሱስ የሆነ ሰው በልሳን ለመጸለይ ተነሳስቶ ይሆናል። አሜን። ጸጋው ደግሞ ያልደረሰው ያንደዛ የሌለው ሰው ደግሞ ለመቀበል ልቡ ይነሳሳል። አሜን። በልሳን ምን የሚያደርግ የሚናገርስ ለእግዚአብሔር እንጂ ለሰው አይናገርም። ለማን አይናገርም? ራስህ ማለት አጠገብ ላለው ብቻ ነው። አንተም ራስህ ስትሆን እና ለራስህ ስታወራ እንኳን ነፍስህ ናት ብሎ አታስተውል። የመፈወሰው የትርጉም ጸጋ አስተካከለ። ይሽላል አራት ነው። በልሳን የሚናገር ራሱን ያነጋል ያንጻል። ለሳይለ ቅዱስ ምስጢር ይናገራል። ያው ደግሞ ራሱን ያነጋል ያንጻል። ልሳን 14 ያለው ምዕራፍ 14 ሰው እሺ በልሳን ጸልይ መንፈሴ ይጸልያል። አይምሮ የግድ ያለ ምንድን ነው? ያለ ፍሬ ነው። በቃ ያለ ፍሬ ነው። በልሳን የሚጸልይ ሰው አይምሮ ያለ ምንድን ነው? ያለ ፍሬ ነው። ያለ ግልጻ ያለ በረዳ አሚን ለዘላለም። እሺ 18 እዛው ላይ ከሁላችሁ ይልቅ በልሳኖች እናገራለሁና እግዚአብሔር አመሰግናለሁ። ይሄ ጳውሎስ ነው ያለ። ከሁላችሁ ይልቅ እናገራለሁ ልሳን ብቻ አይደለም፣ በልሳኖች እናገራለሁና ማን አመሰግናለሁ? እግዚአብሔር። እሺ ቀጥል 39 ስለዚህ ወንድሞች ሆይ ትንቢትን ለመናገር በብርቱ ፈልጉ፣ በልሳኖች ከመናገርም አትከልክሉ። ሄሎ አሜን። በልሳን ከመናገር አትበሉ፣ አትከልክሉ። እግዚአብሔር ይባርካችሁ። አሜን። ይቀመጣል። አሜን ለዘላለም አሜን። ዛሬ በኢየሱስ ስም ይሄ ትምህርት ገብቶ ትወጣለህ። እሺ ባለፉት 3 ሳምንታት የመጀመሪያው ሳምንት ላይ በልሳን መጸለይ የሚለውን በሁለት ከፍለን አይተን ተምረናል። አሜን ለዘላለም። በጣም ሁለተኛ ቀን ላይ ደግሞ በልሳን መጸለይና የመንፈስ ቅዱስ ምን ስጦታ የሚል ተምረናል። በልሳን መጸለይና የመንፈስ ቅዱስ ስጦታ። ክብር ለኢየሱስ። አሜን ለዘላለም። የመጀመሪያው ጉዳይ የመጀመሪያው ጉዳይ መንፈስ ቅዱስ ለአሕዛብ አይሰበክም። ሄሎ መንፈስ ቅዱስ ለማን አይሰበክም? ለአሕዛብ አይሰበክም። ስለ መንፈስ ቅዱስ መማርም መሰበክም መነገር ያለበት ለእኛ አማኞች። አሜን አሜን ነው። እና ለአሕዛብ የሚሰበከው ምንድን ነው? ኢየሱስ። አሜን ለዘላለም። አሕዛብ ካልዳኑ ምንም መቀበል ስለማይችሉ መንፈስ ቅዱስን መቀበል ስለማይችሉ ለማይገባቸው ለአሕዛብ ስለ መንፈስ ቅዱስ እንዲሁ ስታወሩ አትገኙ። ላልዳኑ ሰዎች መነገር ያለበት እንዲድኑ የሚያድነው ደግሞ ማን ነው? ኢየሱስ። አሜን ለዘላለም። ከሰማይ በታች እንድንበት ዘንድ የሚገባ አሜን ለዘላለም የተሰጠን ስም ማን ነው? ኢየሱስ። ማን ነው? ኢየሱስ። እና ሰው ሄደህ ስለ መንፈስ ቅዱስ ብታወራ አይድንም። ሰውየው የሚድነው ስለማን ነው? የጌታን ስም የሚጠራ ምን ያደርጋል? ይድናል። ሰው በልቡ አምኖ በአፉ ሲያደርግ ይመሰክር ማን ብሎ ኢየሱስ ጌታ እንደሆነ ስለሰው መጀመሪያ ሄዳችሁ ወንጌል መነገር ያለበት ስለማን ነው? ስለ ጌታ ስለ ኢየሱስ። ሄሎ አሜን አሜን ለዘላለም አሜን። እና ኢየሱስ እንዲያለ ኢየሱስ በዮሐንስ ወንጌል ምዕራፍ 14 ላይ ሲያወራ ኢየሱስ ጌታ ነው። አሜን። ዓለም አያውቀውም፣ እናንተ ግን
ታውቁታላችሁ። በውስጣችሁና ከእናንተ ጋር ምን ያደርጋል? ይኖራል። ዓለም ምን አይለው? ዓለም ምን አይለው? ምናልባትም ኢየሱስ ጌታ የዓለም ሰዎች እዚህ መካከል ቢገኙ አንዳንድ ሰው በመንፈስ ሲነካ፣ አንዳንድ ሰው ትንቢት ሲናገር፣ አንዳንድ ሰው ልሳን ሲያወራ፣ አንዳንድ ሰው ምናምን ድንገትም ስትወሩ ያገኟችሁ ምን አይነት ነገር ነው ብለው ይገረማሉ፣ ወይም ይደናገጣሉ፣ ወይም ደንቀው ይወጣሉ እንጂ ምንድን ነው አይሉ መንፈስ ቅዱስ ነው የሚባል ሀሳብ የላቸው። መንፈስ ቅዱስ ከኢየሱስ በኋላ የሚሰጥ ለአማኞች የሚሰጥ ስጦታ ነው። ጌታ አሜን። ሰው ልሳንና ይሄ ካየን በኋላ ልሳንና የመንፈስ ቅዱስ ስጦታ ላይ ባይዘው ወይ ደግሜ እናገራለሁ። መንፈስ ቅዱስ የቤተ ክርስቲያን ትምህርት ነው። አሜን አሜን። በጌታ መንፈስ ቅዱስ የቤተ ክርስቲያን ትምህርት ነው። አሜን። የማን ትምህርት ነው? የቤተ ክርስቲያን። የማን ትምህርት ነው? የቤተ ክርስቲያን። ምክንያቱም ስለ መንፈስ ቅዱስ ያስተማረው ኢየሱስ ማለት ነው የጋኑት ነው። ምክንያቱም በማ በጌታ ስለዚህ ቤተ ክርስቲያን ስለማን መማር አለባት? ስለ መንፈስ ቅዱስና ስለ አሰራሩ መማር አለባት። እስኪ አለባት ነው ጃካ ሶካ ባጋ ጄኔ ፕራታ ሶኪያባ አይ ድራጋታ ካሳካቲያ የጌታ መንፈስ ነው። እስኪ ከኔ ጋር በሉ፣ በውስጤም አለ በሉ፣ እሱ እማራለሁ በሉ፣ እሱ እሰማለሁ በሉ፣ ጸጋ ያካፍለኛል በሉ፣ ያበረተኛል በሉ፣ ሰውነቴ በረታለሁ በሉ፣ አምናለሁ በሉ። እግዚአብሔር መንፈስ በኔ ውስጥ አለ። ኢየሱስ ጌታ ነው። ደግሞ በልሳንና የመንፈስ ቅዱስ ስጦታን አየን። የመንፈስ ቅዱስ ስጦታ የምንላቸው በአንደኛ ቆሮንቶስ ምዕራፍ 12:7-11 ድረስ ምን ናቸው? ምን ናቸው? ያስታውሱ። ምን ናቸው? በስንት ከፈላቸው? በሶስት መንገድ ከፈላቸው። የማወቅ ወይም የመገለጥ ስጦታ አለና ምን ብላል? መናገር፣ እውቀትን መናገር ምን አስተምር አላችሁ ነው አላችሁ። ከሌላችሁ እንዲኖራችሁ በጣም ማድረግ አለባችሁ። በጌታ ጳውሎስ ሐዋርያት ምን ነው አንደኛ ቆሮንቶስ ምዕራፍ 7 ላይ መንፈሳዊ ስጦታ በምንፈልጉ በብርቱ ማለት በብርቱ አይሰፈልጉ እንዲራሱ እንዲላሽ ብላችኋል። በብርቱ እስኪ በጌታ በብርቱ ለምሳሌ ምን ወርቅ የጠፋበሽ ቤትሽ ማካታ ካቻ ምንድነው ጉዳዩ? ወርቅ ነው። እስኪ ወርቅ በዚህ በላ በጌታ አሁን ታነሳለህ፣ ብድር አሁን ታነሳለህ። ድንገት እንትሩ ድንገት ብለህ የቆለልከውን ነገር ትከፍታለህ። ድንገት አይደለም ኢየሱስ ጌታ ነው። በምን ፈልገዋለህ? በብርቱ መንፈሳዊ ስጦታዎች በጣም ቤተ ክርስቲያን በብርቱ እንፈልጋቸው ይገባል። አሜን። ማዳጋቻ ጋር አሜን። ትንቢት የነቢያት ጸጋ ብቻ አይደለም፣ የሁሉ ሰው ጸጋ መሆን አለበት። አሜን። ኢየሱስ ጌታ ነው። አሜን። አስብ እንግዲህ እቤትን ጎረቤትን እንዲህ እያሰብሽ ማለት እንዲህ ያለሻልና ምድር ማቁንታ ለበላን በጣም ቀርቦ ሆናለች። አሜን። ሰውን የሚጠቅም ነገር በብርቱ ማድረግ አለበት። በብርቱ ፈልጋለሁ። ያደረጋችሁ መጣ አገልጋዩ ብቻ የሚገለጥበት የጠበቅ ካለ ስህተት ነው። መንፈስ ቅዱስ በቤተ ክርስቲያን ሁሉ አለ። አሜን። ቤተ ክርስቲያን ነው። እስኪ እንደገና በጌታ ቻኮ ማሳካታ በርተኛ ጋር ኮሲራ ቴሌ ፕራታ ሳካቴላ ዲዳላ ኮሳባይላ ክሮባ ሳካታ ኪዳላባ ቴሌ ፕራቶ ሲና አንዳጋዴ ኢባሂማ አባሳባያ ኬምቤሬ ደደገደስ ኢባንባና ዳጋዳ ሳካያ ኢየሱስ ጌታ ነው። እና ይሄ የማወቅ ወይም የመገለጽ ሲባሉት በቃ ጴጥሮስ እውነትን መናገር፣ ጴጥሮስ መናፍስትን መለየት። ሁለተኛውስ የኃይል ስጦታዎች ደግሞ የሚባሉት እምነት፣ ታምራት ማድረግ እና የመፈወስ ስጦታ። አሜን። ሄሎ የኃይል ምኖች ይባላሉ ስጦታዎች ይኛዋል። አሜን። ከነሱ እምነት፣ ታምራት ማድረግና የመፈወስ ስጦታ ይኛዋል። ኢየሱስ ጌታ ባለፈው ስለ ልጆች እያወራ ነበርና ለምሳሌ ያልኩ ጸገነት ውስጥ ኢየሱስ ጌታ እየጸለይ የምልጃ ስፒሪት እናያለን። መቃተት መቃተት ትዕግስት ላይ ደግሞ እንዲሆናል እና አታውቀውም የምን ጸጋ እንዳላት የእምነት ጸጋ እንዳላት ሲድን ነውስ ሄሎ ኢየሱስ ጌታ ነው። የእምነት ጸጋ ያለባቸው ሰዎች ድንገት መንፈስ ሲሞላቸው ተራራውን ላይ ያቆማል። አሜን። ሜዳ ሰው ይመለከታል። አሜን። በጌታ አሜን። የእምነት ጸሎት የእምነት ጸጋ ሲሞላ ብለኝ ድንገት ቸርች ውስጥ የሆነ ሰው እያስተማረ ይችላል። እቤት መጽሐፍ እያነበበ ይችላል። መንፈስ ሁልት ያደረገ ጊዜ
ገንዘብ ማለት ምናምን በጣም የበላይ ይመስል ተነስቶ እንዲህ ይሆናል በሕይወቴ እንደዚህ ያ የእምነት መንፈስ ይባላል። አሜን። የእምነት ጸጋ ይባላል። አሜን። ነገር በስቶ በአንተ ላይ ከበዛ ጌታ ምስክር በጣም ድንቅ የሆነ ይቀጥላል። አሜን። የማን ጸጋ ነው? አንተ ሌላ አታስብ። ብዙ የጸጋ ስራዎች ደረግ አንተ ብዙ አለ። አሜን። ችግሩ ግን አለኝ ማለት ስለምናፍር በጣም አለኝ ይመስላል። ሲያለኝ ነው አለኝ በጌታ ነገር አለኝ ሲበል ነገር አለኝ ሌሎ ሲያለኝ ነው አለኝ ቻምፖ ሲካታ ቻካ ይሆናል 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 ተራራው ሜዳ ይሆናል ተራራው ሜዳ ይሆናል ሸለቆ ይሞላል የእግዚአብሔር አጀንዳ ይፈጸማል። አልሞትም የእግዚአብሔርን ማዳን አያለው ክብሩ ሲገለጥ አያለው። ብዙ ነቢያት ቲቪ ላይ የምታዩዋቸው ነቢያት አንዳንዱን ነገር ይኸውልህ አይተው አይደለም በመገለጥ አይተው አይደለም ያውጁብህ። ለምሳሌ እንዲህ ሲሆን ያለው እንዲህ ሲሆን ያለው ቢሉት እንደዚህ በአካላዊ ማለት በመንፈሳዊ ዓለም ላይ ሲሆን አይተው አይደለም በእምነት ነው የሚያዩት። አሜን። በምንድን ነው? በእምነት በጌታ በእምነት እንዲህ ሲሆን ያለው እንዲህ ሲሆን በጣም ሲናገር ማንም እንደምን ወጣ እምነት ምን ይናገር እንደምን ወጣ ምን ይናገር መንፈስ ሁሉም ሲያደርግ ለመናገር አትፋም ያደረገው መንፈስ ማለት አይደለም። አሜን። ስለዚህ የደመረበት ማካችሁ ካላችሁ በጌታ ወዳችኋለሁ። መንፈሳዊ ነገር እንደ ንፋስ ነው። በጌታ ወዳችኋለሁ። በተለይ አብዛኞቻችሁ ማያችሁ አገልጋዮች ናችሁ። እንደ መንፈስ ነው እንደ ንፋስ ነው። በጣም እንዲያ ከስጋ የተወለደ ስጋ ከመንፈስ የተወለደ መንፈስ። አሜን። ንፋስ ከየት እንደመጣ ወዴት እንደሚሄድ ምናምን አታውቁም። ምኑን ሰማላችሁ? ድምፁን። ምኑን ሰማላችሁ? ድምፁን። ኢየሱስ ጌታ ነው። መንፈሳዊ ነገር እንዴት ነው? እንደዚህ ልጅ ምን ብሎ ሳታ ከየት መጣ ወደ ገና ታው ሳቶ ምን ወደ ገና ሄዳ አሜን። አስራው ነው ወይላ አሜን። ለዘላለም ያሲመጣ ነቃ አሜን። ያሳ አቆየው መንፈስን አትበሩ አታፍ ሄሎ ሄሎ አታፍ ጌታ አታፍ ነው ሰው አለ አይ በኋላ ቢሆን መንፈስ የለም በቃ ኦሬዲ መንፈስ የአሜን ነው ያለው ማቆ ከቆረቦስ በቃ አታፈቀው ኪንቻ ገባ አትተዋ በቃ በኋላ ናብትለው በቃ በለመድኮ ነው ሄሎ ራባጋቴ ወዳችኋለሁ ኢየሱስ የሄደ ያላል ምን ማለት የመፈወስን ሆነለት ኃይል ሆነለት ኃይል በረበጌታ አድንገት ሆነለት ኢየሱስ ጌታ አሜን። እግዚአብሔር ባንተ ላይ እንደዚህ አይነት ነገር ይጀምራል። አሜን። ያለሰው ድንገት ይሄ እጅንጫ አድርጎ ድምፁን እንዴት መጣ? አይ ከሰማይ ቡቡቡ የሚል ነገር ሳትመጣ አይመለከትም። ውስጥ ላይ ግን ሁሉም ሲል አቱካ ድረስ ለሙላት ያወራሉ። በጌታ ወዳችሁ ስለ ፍጥረታዊ ሳውራ ይገባችሁ። አንዳንድ ጊዜ ሰው ቤት ሄዳችሁ በተለይ ሰላጣ ምትሉ ሰዎች ሰላጣ ሰርቶ ምናምን ዘይቷ በተለይ አንድ የስራ ወጣ ምታወ ዘይቷ ቀጥሮስ ጨዋ ምናምን ስለታቷት በራቃችሁ ያደርጋል አጣጣ ሙልት ያለ ነገር ውስጥ ላይ ሄሎ የለም ወይ አለ እናንተ ጋር አለ አብቶት ነገር ወረ ሙልት ይልና ለአዱ ውስጥ በቃ ሙላ መንፈሳዊ ሙላት ማለት በዛ ጉዳይ ላይ ሙልት ብራዘ አታሳልፉ። አሜን። ማካም ጉጋ ባጋይ ሼከታ ጉጋ ሰካታ ሄሎ ጂና ታዲያ ሰካታ ሶለ ጉዳይ ለምሳሌ መንገድ ላይ ይሄ ለሆነ ሰው ይሄ አድርግ ግን ሙልት አድርጎ መንፈስ ካለው ያቀርባል። አሜን ለዘላለም እና ብዙዎቻችን መቀበል ያለው በጠይቃ አንደኞች እንትን ስታይ የትን ጸጋ ይጣል አለ የትን ጸጋ ይሉልና አንደኞች መንፈስ ሲያመጣው ግን አናውቅም። አስራኤል እኮ ጌታ ኢየሱስ ማልከቶስ ይመጣል ሰው ለምን አለ አላወቀችውም። ሄሎ ምን አላወቀችውም። ኢየሱስ ጌታ ነው እና መንፈሳዊ ነገር እንደ ንፋስ አንዳንዴ ይጸለይ ማለት መልአክ ላይ ታወቀና ለምሳሌ የተላከ ይችላል እንዳይወጣ ጨርሶ ሲወጣ ድረስ እንታገሰው። አሜን። መንፈስ ይጠብቃል። የሆነ ሌላ ሰው በርስ ቆይ ዝጋው ሌላ ሰው የሆነ ቆይ ይጨርስ። አሜን ለዘላለም ማላካቴ ሳካታ ሪባን ሳካሪያ ሄሎ ማሱ ካምባራ ወደ ሰው ህይወት ላይ የእግዚአብሔር ጸጋ ስጦታዎች ይበላሉ፣ ይበዛሉ። አሁን አይመለከትም። ቴዎሎጂ አይመለከትም። አሜን ለዘላለም ቁጭ ብለህ አሁን እዚህ ጋር ቁጭ ብለህ ተነስ ቴዎሎጂ አሜን ለዘላለም
ሰው ተገልጠውባት በባህሪዋ በምናምን ምን አረገ ምናምን አትስቡ። እንደዚህ እናንተ ይመለከታችኋል። አሜን ለዘላለም። እስቲ ይገለጥና እንማር፣ እስቲ ይገለጥና እንገሰጽ። እኔ ማምሮ ይላል ኢየሱስ ጌታ። አሜን። ብዙዎቻችን አስቀድመን ነገር ላይ መጀመሪያ ይሁንብንና ጌታ ይገስጽ። ሄሎ መጀመሪያ ይሁንብኝ። አቤት ምን ያው እስኪ ለምን ይሁንብኝ? መጀመሪያ ገና ሳይሆን እኮ ገና ሳይሆን ዘጠኙም ሳይገለጡ ምኑም ሳይገለጥ እንደዛ ከእንትና ይሻላል ይሁንች ወርድ እግዚአብሔር ሴት አሜን ለዘላለም። እግዚአብሔር ይጀምርባችሁ። አሜን። በጌታ ይጀምርባችሁ። አሜን። ሄሎ ይጀምርባችሁ። አሜን። አዲስ ኪዳን የሚጀምረው አይዘው አዲስ ኪዳን የሚጀምረው አሜን ለዘላለም። በጣም በሚገርም መንገድ ሐዋርያት ሥራ ምዕራፍ 2 ላይ ስታዩ ሽማግሌዎች እንዲህ ያደርጋሉ፣ ወጣቶች እንደዚህ ያደርጋሉ፣ ሴቶች እንደዚህ ያደርጋሉ። አሜን። ሄሎ አሜን። ለየ አገልግሎት ብቻ ነው አለ ወይ? በጌታ አለ ወይ? አዲስ ኪዳን እያንዳንዱ ሰው በመንፈስ ቅዱስ ስጦታ ማድረግ አለበት። ተፈጸመ። አሜን። ተፈጸመ። አሜን። እግዚአብሔር ሰው ድንገት እኮ አልጋ ላይ ተኝቶ የሆነ ሀሳብ ሙልጭ ያደርግና እንትን ሜዳ ለምሳሌ ዝም ብለው እኔ ደሞች ጋር ላይ መቼ ድንገት ዝም ብለው የሆነ ሀገር ሜዳ ውስጥ ሙልጭ ብሎ ዩኖስ ሲሞላው ታውቃለህ። ተነስ ብራት አተኛ አሜን ለዘላለም። ተነስ አውጆ የዚህ ሀገር በላይ ከበር የዚህ ሀገር በላይ ከበር የዚህ ራቁና ማቃተ የሚሞላ ነገር መንፈስ ነው። ስትጸልይ ሙላ ዳቆታ ተነስ ሲመጣ ስሞላ ግን አላ መንፈስ ሙላባችሁ እንጂ በወይነት ምን አትበሉ አትስከሩ። ራቃም ታሳቃታ ምን አትበሉ አትስከሩ። በጌታ ምን አትበሉ አትስከሩ። ወደ ሰው ጸልይ ያለው መንፈስ ሙላበት። አሜን። አይደለም ተቆርጦ እንዳልሄድ ተቆርጦ እና እነዚህ የመነቀቀው ሶስተኛው የመናገር ደግሞ ስጦታ የሚባለው ነው። እሱ ምንድን ነው? እንግዲህ መናገር፣ በልሳን መናገር፣ በልሳኖች የተነገረው መተርጉም ሶስት ናቸው። በልሳን ማለት መናገር፣ እንግዲህ ማለት መናገር፣ ደግሞ የተነገረው ማድረግ መተርጉም። ወዳችሁ የለን እኔ ኢየሱስ ጌታ አሜን ነው። እሺ የልሳን ስጦታ ለብቻው አየነው። ከጸጋ ስጦታዎች ውስጥ ለብቻ አየንና የልሳን ስጦታ ስንመለከት አንደኛ ለምንድን ነው አማኞች በልሳን መናገር እየፈለጉ መናገር ያልቻሉበት ምንድን ነው ምክንያታቸው ብለን የተወሰኑ ነገሮችን አየን። መናገር ይፈልጋሉ፣ ግን ለምንድን ነው በልሳን ማለት የማይናገሩት ብለን አንደኛ አለና መንፈስ ቅዱስ ከውስጣቸው እንደሚናገር እንጂ እነሱ እንደሚናገሩ አያውቁም። መንፈስ ቅዱስ ከውስጣቸው እንዲናገር ይፈልጉት እንዲህ ይባል ነገር የለም። ሄሎ መንፈስ ቅዱስ ከውስጥ ሆኖ አባባባበል ከውስጥ ሆኖ እንትን በል አንተ ደግሞ እንትን ያለ አለ እንዳለ ልምድ ያለው አለ ያው ከምስል ጋር ቆምጣላችሁ አጥራገሩ አለ እንዲህ ብሎ ተናገረ ሰው አለ የለም። ስለዚህ ችግሩ መሰለ ከውስጥ የሚናገር ተብቃና በልሳን እንድትናገር እንጸልይ ሲባል ምን ትፈልጋለህ? ከውስጥ ይወር ሙሉ ተናገረ መንፈስ ማረግ ሙሉ ተናገረ እና አታውቀው ተናገር እንግዲህ ወደ ቃል አለ እና አንተ ግን አይመስልም። ልሳን አይምሮ ምን ያለው አስተውለው እና ባይምሮ ገለበል ሞካለ ልሳን ገለበል አይከረስ ደግሞ ቢስቁብኝስ ደግሞ ሜለኛ ሰው አይምሮ ደግሞ እብድ ነው ይላል እና ጡንቻ አካንቱ ታሳጋለ አሜን ለዘላለም። ስለዚህ መንፈሳዊ ነገሮች ሙልት ተዩስ አሜን። ኧረ በጌታ አሜን ሙልት እና ጠይቃችሁ እናንተ የሆነ ቀን ቸርቻችሁ ላይ የሆነ ቀን ቤታችሁ እያመለካችሁ የሆነ ቀን የኃይል አገልግሎት የነበረበት ቀን ላይ ድንገት እኮ ውስጥ ሙልት ያለ ግን ያላከው ነገር አለ። ኢየሱስ ጌታ። ለምሳሌ እንጀራ ኢየሱስ ጌታ እዚህ ቤት በዚህ አሁን በምን ጥበብ ልሳን የተናገሩት አሉ። በቃል እያለ አይደለም ቃል አሜን ለዘላለም አተናገርሽም ቃል አሜን ለዘላለም። ይኸው ለምሳሌ በቅርቡ ለምሳሌ ይኸው በዚህ ውስጥ ደግሞ ማነው አባይ ምን ረዳናቸው መሰለህ? ኮዙ ማይናገሩበት ምክንያት ስለካቸው እንደ አንዱ ነቁና አልጀመሩ እና ማጋራ አለቃቸው እንጂ ሌሎች ባሉ ወደ ሶስት ወደና ኢየሱስ ለዘላለም ጌታ አሜን ሃሌሉያ። ዘጥበቃ ውስጣቸው ምን ነው? መንፈስ ቅዱስ ሁለተኛው ስለ መንፈስ ቅዱስ አስተዋጽኦ ባለማራቸው ነው ባለማወቃቸው አዘማው እና አሉ ግዴታ ስለ መንፈስ ቅዱስ
አልሰማንም። ከዛ ጳውሎስ አስተምሮ እንደገና ሪማሳካቴ ኤብራም ዳራጋጂራ ክብር ለኢየሱስ። ሶስተኛስ ያለ መብቃት ስሜት ስለሚሰማቸው አንዳንድ ጊዜ ለመቀበል የሚችሉበት ቀን ላይ የጣይና ሊሆን ናቸው ኃጢአታቸውን ያወራቸዋል ምናምናቸውን ያወራ ያለበቁ ይመስላቸው ምን ያሉ ያለበቁ ትናንት የሰሯትን በደል ከትናንት ወዲያ እያስታወሱ ቢዚ ያደርጋቸዋል አይኖራቸው ለመቀበል ድፈንታ አሚን ለዘላለም። አራተኛስ የሚቀበሉበትን ወይም የሚሞሉበትን መንገድ እነሱ እንደፈለጉ ስለሚወስኑ ሲመጡ በልሳን ሊሞሉ የሚፈልጉት አሞራል አለ። ይሄ ምሳሌ ያገራቸው። ለምሳሌ ሐዋርያት ሥራ ምዕራፍ 2 ላይ እንደ እሳት የተከፋፈሉ ናናቸው ታያቸዋል። ልሳን ምላስ ታያቸው አረፉባቸው ተናገሩ እና ባለፈው ሰው እንደው ስለመናገር መንፈስ ቅዱስ በውስጣቸው ተናገረ የሚል የለም። አረ የሚናገሩ ናቸው ሰጣቸው ሞላባቸው እነሱ ናረጉ በርሱ ናረጉ ማን የሚናገረው ማን የሚናገረው ካሙ ጋማጋዴ አሁን እንኳን ከመጣበት ስለመናገር ማጃጋቱና ማለት ሌፕራታ ሶኪያ ስሜት ነው አትበ በማን ተሰጣ ያለው በመንፈስ ቅዱስ እኔ ነው ማውራት አይደለም ደግሞ ምንድነው ሲመጡ እንዲሞሉ የሚፈልጉበት መንገድ አለ። ሐዋርያት ዛሬ በተሙሉስ እኔ እንደዛ ነው በሽታውስ ወንድማችን ጌታው መንፈስ ሲሞላ እንዴት ነው ወላው ወንበሩ ግብግስ ያለው ደስ እና አሞራላቸው የሚጠብቁት ምን ተወረሰው አወዳደቃቸው ቀይ ሁሉ ለለያዝ ለማመስ እስከሚያስቸግሩ ድረስ ያቆርናሉ እንደሚሞሉ አያስቡ። ሐዋርያት ሥራ ምዕራፍ 11 ላይ ኢየሱስ ጌታ 10:11 ላይ ሐዋርያው ጴጥሮስ ያለ እያስተማረ ያለሞላባቸው መንፈስ አይደላባቸው ተቀረባቸው ሰው ያወጣው ማለት ስለማለት ሞላ እግዚአብሔር ቃል እየነገሩ ምን መናገር ላኩና ማጋጭ ለባታ ሰካሌ ሌላው ጳውሎስ አሚን አናንያ ወጣና ማረገበ እጁን ጫን መንፈስ ናገር ተሞላ ጴጥሮስ ሐዋርያት ሥራ ምዕራፍ 19 ላይ ይሮጁን አረጋባቸው ጳውሎስ አደራረጉን አንተ አትወስነው አሜን መንፈስ እንደወደደ እኔ ለምሳሌ ቻቻ ነው የተሞላው እቤቴ ነው የተሞላው ስንደነቆ መስለው በጦር ቦታ ላይ ሲሉ ቢልና አሚን ለዘላለም እና አሜን አንዳንዱ አልጋው ላይ ይናገራል ይችላል ጌታ አሜን ይችላል ጌታ አሜን እየነዳ ይናገራል ባላንስ ይናገራል ኢየሱስ ጌታ ነው መንፈስ ቅዱስ ያለ ቻቻ በጣም ታገኘው አይደል በአንተ ውስጥ ለዘላለም ያለ አሜን ሲናገራለው በውስጥ እንደገና እና አሁን እየነገሩ እያወራው እያለ ወደ ውስጥ የሚመጣ ነገር ካለ ዝም ብለን እንኳን በእንደው ጮኸ አሁን ለምሳሌ አንድ ጉባኤ ላይ የሚነገሩ ባቆበር ብላ ሰዎች አሉ አይደል እንደነሱ ሙራ ይጠበቅብን ቁጭ ብለን ማካታ በውስጥ ነው ያስ በተናገሩ ሃሌሉያ ራኩና ማካቼ ኢየሱስ ጌታ ዳሙ ሳባካቴ አንተ ላይ ሳባቸው የነገሯቸው ነበር። መንፈስ ቅዱስን በቤቱ ላይ በተቀበለበት ጊዜ የሚገርም ልምምድ ነበረውና ድንገት የሆነ ቀን የልሳን ስጦታ ለመቀበል ነው እግዚአብሔር ይጸልይ ተቀበለ ምን አረገ ተቀበለ እና ስንት እና ደበረው ሰው የጠበቀው እሱ ምንድን ነው የልሳን ስጦታ ሲቀበል የሆነ የሚሰማም ያወጣጣው ነገር ይዛል በሌላ ነገር ውጥንጥር እንዳለ የሆነ ምናምን ደግሞ ቤቱን የሚያናጋ ነገር ጠበቀ አልሆነም። አሜን ለዘላለም መንፈስ ቅዱስ በጣም ሲምፕል ሰጠው ሰው ሲምፕል ሄሎ ምን አረገ ሲምፕል የመጀመሪያው ንግግር ነው የምታወቅ ነገር አለ። ሁለተኛው ንግግር ግን ቀይስ ሆኖ ታስቦ እና ደበረኝ ማረገ እና ቤት ይናገረዋል አለ ቸርቸርስ በላጋ አገልጋይ ነኝ በአማርኛ መናገር ቸርቻችን በልሳን እንዲነገር አይፈቀድም አለ። አሜሪካ ኢየሱስ ጌታ እና ከተባለ ከሆነ ጊዜ በኋላ የቸርቻችን ሰዎች ይወጡና አንተ ሰው ድሮ እንደምትሰዋ ነው የሚሰበክ ያለው ምንድነው የተለወጠ ይላል። የቸርቹ መሪ መጣና ምንድነው የሆነ ይላል። በኋላ ይሄ ጉዳይ የነገሩት አማካሪ ሰው ነበር አይደል ያ ሰው እናንተ እዚህ ቸርች ውስጥ እንዳይነገሩ ፈልጉት ነገር መናገር ጀምሮ ነው። ለካ ሰውየው ኃይል የተቀበለ አልመሰለውም እንጂ ኦልሬዲ በልሳን ሲናገር ተቀብሏል። ኃይል አረ በጌታ ኃይል አንዳንዶቻችሁ በደንብ ንገራችሁ ሐዋርያት ሥራ ላይ ኢየሱስ በቃል ሲናገር እኔ እሄዳለሁ በእሳትና በመጠመቃላችሁ በመንፈስ ኃይልን ስትቀበሉ ከይንዳቱ ከኢየሩሳሌም ስለዚህ አንደኛው ልሳን የመንፈስ ቅዱስ መገለጫ ነው። ኃይል መገለጫ ነው። ልሳን መናገር የእግዚአብሔር ኃይል ማውራት ነው። አሜን አሜን ኃይል በእግዚአብሔር በልሳን እየተናገር ድንገት ነው በሰው ካንቻ እንታ ያፋለ ኃይል መገለጥ አለ እንዴት አለ ምንም እኮ የለም። እግዚአብሔር ምስክሬ ነው። እግዚአብሔር የሚገልጥበት መንገድ አለ። ምንድነው ኃይሉ ልሳን እንደው ሰዋራችሁ ባለፈው መንፈስ ቅዱስና የተጋስቷል ነው ሳስተምር
መንፈስ ቅዱስ ምን ማድረግ መግለጥ ነው። አሜን። ዘጠኙ ስጦታዎች ማን ገላጭ ናቸው? መንፈስ ቅዱስ። ወዳቸው ማን ገላጭ ናቸው? መንፈስ ቅዱስ። ሄሎ ማን ገላጭ ናቸው? መንፈስ ቅዱስ። ኢየሱስ ባካ ይገለጣል። መንፈስ ቅዱስ ሰራፊ መገለጫ ወዳ እና መንፈስ ቅዱስ ወጣላችሁ ይወደዋል እና እንዴ ይወደዋል ይገለጣል። አሜን። እናንተ ባካ ተገለጡት እንደምትሉት እሱ በውስጣችሁ አረባክ ነው ይገለጣል። አሜን። መንፈስ ቅዱስ መገለጫ ይፈልጋል፣ በር ይፈልጋል። እና ዘጠኙ ስጦታዎች በጣም ቅዱስ ተርጉማቸው መንፈስ ቅዱስ ምን ማድረግ መግለጫ እና አንተ ውስጥ ሆኖ የተነበየው መንፈስ ቅዱስ አንተ ውስጥ ሆኖ ነገር የሚያደርገው ማለት መንፈስ ቅዱስ ይወዳል። እንደዛ ኧረ ጌታ ይመስገን። አሜን። እየገባኝ ነው ወይ? እየገባኝ ጌታ ይመስገን። ዛሬ የምንማረው በልሳን መጸለይና አስፈላጊነቱ ጻፈ። በልሳን መጸለይና አስፈላጊነቱ ለምን በልሳን እንጸልያለን? በልሳን መጸለይና አስፈላጊነቱ ትናንትና የማሚ ልጅ መጣ ነበር እኛ ጋር ሃሌሉያ ነገረች መጣ ነበርና ልክ ሌሎቹ ባገለገሉበት መንገድ ለብቻ ተጣጣውና ስለሰራው ነበር አሜን ነው እና ይመስላል ስንነግረን ፍልስፍና ሰዎች ዝም ብለው ቢጠሩት ምናምን እንጂ ትክክለኛ እንደዛ ሁሉ ማመን አቅቶ ነበራለች። አሜን ነው አሜን። አይ አይደለም ሲምፕሊ መናገር ዋላ ሳይታቸው ለምን በልሳን እንጸልያለን? አንደኛው በልሳን መጸለይ በመንፈስ ቅዱስ የመሞላት ዋነኛ ምልክት ነው። በልሳን መጸለይ በመንፈስ ቅዱስ የመሞላት ዋነኛ ምልክት ነው። ዋነኛ ምልክት አሜን ተሰጣለ ማዳጋጄናሞስ ሌላ ዱጋ ማጋለ ለጌዴ ጌዴ ጌዴ ኦስ ሃያቱና ማጋራ እግዚአብሔር የህልም አይኖቻችሁን ሊፈት በኢየሱስ አሜን። ይወስልኝ እግዚአብሔር ባንቺ ላይ የህልም ዓለም ሊፈት በኢየሱስ አሜን። ይሁን እንደዛ ይሰረቀውሽ እግዚአብሔር ባንቺ ወደ ላይ የህልም ጸጋ በኢየሱስ ስም ያቀጣጥል ሊመጣ ያለው ነገር በህልም ያሳይሽ። ሊቀበል ያለው ነገር በህልም ያሳይሽ። አሜን አሜን። የህልም ስጦታ አንቺ ሰጠ በኢየሱስ አሜን። ሰጠ በኢየሱስ አሜን። ጀምሮ የህልም ዓለም ተከፈተ። አሜን 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 አሜን። እሺ ሐዋርያት ሥራ ምዕራፍ 2 ከ1 እስከ 4 ሐዋርያት ሥራ ምዕራፍ 2 ከ1 እስከ 4 ሐዋርያት ሥራ ምዕራፍ 10 ሐዋርያት ሥራ ምዕራፍ 10 ከ44 እስከ 47 ሐዋርያት ሥራ ምዕራፍ 10 ከ44 እስከ 47 ሐዋርያት ሥራ ምዕራፍ 19 ከ4 እስከ 6 ሐዋርያት ሥራ ምዕራፍ 10 ከ44 እስከ 47 የቆሮንቶስ ታሪክ ማለት ሐዋርያት ሥራ ምዕራፍ 19 ከ4 እስከ 6 እኔ መንፈስ ቅዱስ ሲሞላኝ መጀመሪያ የሆነብኝ ነገር ሁሉ ያወራቸዋል ማለት የማስተዋል መንፈስ ነው። እሺ የመንፈስ እና መንፈስ ቅዱስ የተቀበልኩበትን ቃል እና በልሳን ነው መጀመሪያ የተሞላው። አሜን ነው። መጽሐፍ ቅዱስ ላይ ግን ያሉ እያንዳንዶቹ ድምሮች ብታዩ ሰው በመንፈስ ቅዱስ ሲሞላ የመጀመሪያ መልኩ ማለት ነው በልሳን ነው። ጌታ ይሁንሽ አይደል? እያንዳንዱ መንፈስ ቅዱስ መጥቶ ያደርጋቸው ሲሞላቸው በመተናገር ነው በልሳን ተናገሩ። የመጀመሪያው ጉዳይ በመንፈስ ለመሞላት ምኑ ምልክቱ ምንድነው? በልሳን መናገር። እስኪ በልሳን መናገር አሜን ለዘላለም። እኔ ግን እያንዳንዱ ነገር ይለያያል። ግን ዋናው ጉዳይ በተለይ በልሳን ያልተሞላችሁ ሰዎች ኢየሱስ ጌታ ነው። ይህን ነገር በጣም ኤክስፔክት እንድታረጉ የነገራቸው አስተምራለሁ። ሁለተኛ ሰው አይደል በቃ ይሄን አንደርስታንድ አድርጉ። በልሳን መጸለይ የመንፈስ ቅዱስ ኃይል ሞልቶ መፍሰስ መገለጫ። ሁለተኛ በሉና በልሳን መጸለይ ሐዋርያዊ ልምምድና ትእዛዝ ስለሆነ አሜን። ለምን ነው በልሳን መጸለይ ቢቀርብኝስ? ሐዋርያዊ ምንድነው? ልምምድና ምንድነው? ሐዋርያዊ ትእዛዝ። በመጽሐፍ ቅዱስ አምናለሁ የሚል ሰው የጳውሎስን ትእዛዝ መቀበል አለበት። በልሳን ከመናገር ናፈሩ አትከልክሉ። አሜን ነው። ሃሌሉያ። እስኪ እንደው መጽሐፍ ቅዱስ ሐዋርያት ሥራ ምዕራፍ 2 ከ1 እስከ 4 ደግሞ ትምህርት ነው። ሐዋርያት ሥራ ምዕራፍ 2 ከ1 እስከ 4 ሐዋርያዊ ልምምድ ሐዋርያት ሥራ ምዕራፍ 2 ከ1 እስከ 4 ይገሙት። ሐዋርያት ሥራ ምዕራፍ 10 ከ44 እስከ 48 እስከ 50
8 ይገቡ የፈለኩት ግን ይሄን አለ። አንደኛ ቆሮንቶስ 14 አንደኛ ቆሮንቶስ 18 18 እና 39 አንደኛ ቆሮንቶስ ምዕራፍ 14 ላይ 18 እና 39 አስፈላጊ ነው አይደል? ለቤተ ክርስቲያን በልሳን መናገር ምንድነው? አስፈላጊ ነው። እና ባለጸልይስ ባላረግስ አይባልም፣ መጸለይ ነው ያለብን። ኢየሱስ ጌታ ምን ያደርጋል? ማምንስ ከሳ አንደኛ ቆሮንቶስ ምዕራፍ 14 ከ18 እስከ 18 እና 39 ደርሳ አንብቢ። አሜን። ከሁላችሁ ይልቅ በልሳኖች እናገራለሁና እግዚአብሔርን አመሰግናለሁ። ይሄ ሐዋርያው ልምምዱ ሲነግረን ከሁላችሁ ይልቅ በመናገራለሁ በልሳኖች እነሱ ተላመዱ ለማለት ፈልጋላችሁ መላመድ አለ። ቀጥሎ 39 ስለዚህ ወንድሞች ሆይ ትንቢት ለመናገር በብርቱ ፈልጉ፣ በልሳኖች ከመናገርም አትከልክሉ። በልሳኖች ከመናገር አትከልክሉ። ኧረ በጌታ አትከልክሉ። ግን ለቃችሁ ጳውሎስ ምን ጋር ነው ተናገረ? አሜን። ታውቃላችሁ ሐዋርያ ሥራ ምዕራፍ 9 ላይ አታውቁ? ሐዋርያ ሥራ ምዕራፍ 9 ላይ ከ10 እስከ 18 አናንያ መጣና ጳውሎስ ላይ አደረገበት፣ እጁን ጫነበት። ምን አደረገበት? እጁን ጫነበት። የዛን ቀን ተመጣጣችሁ ጳውሎስ መንፈስ ቅዱስ ተሞልቶ ተናገረ። አሜን። ማናጋጄላ አሜን። ኢየሱስ ጌታ አሜን። የሚገርመው ነገር ልንገራችሁ። የዛን ቀን ሰውየው መጥቶ አናንያ እጁን ጭኖበት በመንፈስ ከተሞላ በኋላ ሰውየው የሚያሳድደው የነበረው ኢየሱስ ማነው አልጀመረ። ኢየሱስ እርሱ ማነው? ወዲያው ማስተማር ጀመረ። እግዚአብሔር በመንፈሱ ቃል ይታላችሁ በኢየሱስ አሜን። የመንፈስ ቅዱስን ሙላት የምትጠማ ከሆነ ጌታ ምስክር አንተ ውስጥ የተቆለፈ ቃል አይሆንም። አሜን። እኔ ወዳችኋለሁ። የተዘጋ ቃል አይሆንም። አሜን። አንዳንዱ ውስጣችሁ እግዚአብሔር ቃል እንዲከፈት ፈልጋላችሁ። ጌታ ምስክር በእግዚአብሔር ፊት መሞላት ፈልግ ማዳጋቼ ነው ለፕራካታካ ለስራ የተከፈተ ለምንድነው የማይከፈለው? የጎደለ ነገር መሞላት ነው። አሜን። አሜን ነው። አሜን። ለጎደለ መሞላት እግዚአብሔር ሰው ካልሞላ ይፈሳል። አሜን ነው። ከተሞላማ ኃይል ይፈሳል። አሜን። ከተሞላማ ትንቢት ይፈሳል። አሜን። የተሞላው ነገር የሚባል አይችልም ማለት ነው። አባይ ግታ ይሄን አረቄ ምናምን አለ ቀጥሎ ሙልት ሎሚ ላለ አረጋለ ነው መጥቶ ገገገ ታይቷል። ልጆቹ ተነሱ አባራቸው ወጥቷል ላላ ኢየሱስ ጌታ ሞቶ ማርባ ሄሎ ሞቶ ማርባ ማዳጋ ሼና ማሳ ይሩታ ያለ ሞቶ ከመሰይ ይሩታ ያለ ማዳጋ ቴጋሳ ሞቶ ከመሰሰ ማሳ ብዙ ሰው አለ እኮ የሞተውን እንደቀሰቅሳለሁ የለም። አሜን ነው። ብቻ ሞቶ ይፍሰስ እንጂ ኢየሱስ ጌታ ነው። ሄሎ አሜን። ከዚህ ቀን ጀምሮ ለሙላት ማስገባባችሁ። አሜን። ለሙላት ማስገባባችሁ። አሜን። ታሽ ሄቨንጋለ ቴዎሎጂ የተማርኩ ነውና ኢየሱስ ጌታ ነው። እኛ በመንፈስ የምትጠሙ ሰዎችን በቴዎሎጂ ከመማር የሚለያችሁ መስላችሁ ሰንበዲ እውቀትን የሚፈልገው ከውጭ ነው። ከየት ነው? ከውጭ። በመንፈስ የሚሞሉ ሰዎች ግን ከህይወት ለህይወት ማወጥ ከየተመጣለው እና ከውጭ የሰማኸው ኢንፎርሜሽን ሁሉ አንተ ውስጥ ይገባ ይከማችና መንፈስ የመጣ ጊዜ ብርግድ ያደርገዋል። አሜን። ብርግድ ያደርገዋል። አሜን። ብርግድ ያደርገዋል። አሜን። በኢየሱስ የእግዚአብሔር ቃል ይከፈትላችሁ። አሜን። የቃሉ ደጅ ይከፈትላችሁ። አሜን። የኔ ጌታ ስም ይባረክ። አሜን። ለዘላለም ስለዚህ ሐዋርያ ነው ኤፌሶን ምንድን ነው ሶሪ ሐዋርያ ሥራ ምዕራፍ 2 ላይ ብትል ሐዋርያ ማረጋታል ተለማመዶታል በልሳን ጸልየዋል። አሁን እሱም ደግሞ ምን አፈነው አትከብት አለ ማለት ነው። እናረጋለን ሶስተኛ ለምንድን ነው በልሳን የምንጸልየው? በልሳን መጸለይን ጌታችን ኢየሱስ ራሱ ስላበረታታ አሜን ነው። ጌታና ቤተክርስቲያን ጌታ ደግሞ አርጉ ታረጋላችሁ ካለ አንድራለን ወዲያው ምናምን እና እኔ ደግሞ ልንገር በተለይ ወደ ጌታ መጣችሁ እኔ በልሳን ለምሳሌ ሁለት ወሩ ግን ስንት ዓመት ነው ይላል። አንዳንዱ በወሩ አንዳንዱ በሳምንቱ ሲናገር አይቻሉ የሚያስችልና የነበርኩበት ላይ ሁለት ወሩ ማይ ምንድን ዲቃላ ነኝ ወይ እና እዚህ ሀገር ከመጣሁ በኋላ ጌታ ምስክር አንዳንዱ 10 ምናምን ዓመት
አንዳንዱ 10 ዓመት ማማሚ፣ አንዳንዱ 6 ምናምን፣ አንዳንዱ 8 ዓመት፣ አንዳንዱ 6 ዓመት በልሳን አይናገርም። እግዚአብሔር ሰዎች እና ልንገራችሁ፣ ጌታ ምስክር ከ2 ወር ከ3 ወር ከምናምን አይጅባችሁ ውበሉ። ሃሌሉያ። በቆየ ቁጥር እምነት እየደበዘ ይመጣል። ተሳቃብሏል። በጌታ ሰው ተሳቃብሏል። ማያቃብሻል ሁሉ በልሳን ይናገራሉ ብሎ መጽናኛ ያደረገ ምን ማድረጊያ ሁሉ በልሳን ይናገራሉ ተብሎባል። ለእቅፍ በዛው ጥረት አሚን። መንፈሳዊ ነገር እሳት ፈልጋል። ጳውሎስ እጄን ትጭንብህ በአንተ ውስጥ ያደርገው ያንን ብለው አቀጣጠውና ማዳጋቴ በጤና እንትና ወንጌላዊ ከሌና ፓስተር ናዝም ብለህ ጫንብኝ። አሚን እናቱን አጋታጋ አሚን አለ አትመልዋ አትመልዋ በለው ጌታ አረ በጌታ ኢየሱስ ጌታ እንዴት ምን አገባኝ። አሜን ነገራቸው አረ ያቀረብ ተሞል እኔ ቤት ነው እና አትመሉ ጌታ ከተቀበልኩኝ እንደዚህ አውቶኛ ስትጠመቅ ዋስጠመቅ ዋስጠመቅና ዋስጠመቅ ያተላፋል 6 ወር አለ ከድሮስ አንድ አመት ከድሮስ ኮንፈረንስ ደግሞ ሲመጣ መነቃቃ ኮንፈረንስ ሲመጣ ከድሮስ ያለም ነው ያልፋል እና ወደ አሚን ዘላለም አይለፋችሁ ኢየሱስ ጌታ። እሺ ሶስተኛው እና በልሳን መጸለይ ጌታችን ኢየሱስ ራሱን ስላደረገ ስላበረታታ ማርቆስ 16 ከ16 እስከ 17 አቤት አትናገራላ ኢየሱስ ጌታ ታያችሁ ኢየሱስ ጌታ ባለጆች ወጆናል። እሺ ማርቆስ 16 ከ16 እስከ 17 ማለት አምልክ ያመነ የተጠመቀም ይድናል። ያመነ የተጠመቀ ይድናል። ያላመነ ግን ይፈርዳል። የተጠመቀ ምን ያለ የተጠመቀ አንዳንዶቹ ያመነ የተጠመቀ የሚለው የውሃ ጥምቀት ብቻ ጋር አረብራስ ነው። ቀጥሎ የጥምቀቱ ምልክት ሲነግርህ ያ ጥምቀት የመንፈስ ጥምቀት ነው ይገባል። አሜን። ሸውደው ባለዛ ግን እያለ ቁጥሩ ግን እያለ ያመነ የተጠመቀ ሰው በውሃ ማድረግ አለበት መጠመቅ አለበት ምናምን ይህን የጥምቀት ትርጉም በኋላ አድርገውባል ሚለውን ስማ። ያመነ ፕላስ የተጠመቀ ያደርጋል ይድናል። ያላመነ ያደርጋል ይፈረድበታል። ያመኑትን እነዚህ የጥምቀቱ ምልክቶች ናቸው ይከተላቸዋል። ምልክቶች ናቸው። በአዲስ ቋንቋ ይናገራል። አጋንንትን መስሚያ ያሆናል። የባብና ሚዘናም እንትን አይለው ቶቹ በልዶ ነጨ የጥምቀቱ ሙላት ሄሎ እና አንድ ክርስቲያን ጌታ ከተቀበለ በኋላ መሮጥ ያለበት ወደ ውሃ ጥምቀት አይደለም፣ ወደ መንፈስ ጥምቀት ነው። አሜን። ናካቱና ማጋት ከውሃ ጥምቀት በፊት ነው በልሳን መናገር ያለብህ፣ በመንፈስ ቅዱስ መሙላት ያለብህ። አሜን። እና ድሮ የከቱበት ነገር እግዚአብሔር ሰው አሁንም ይችላል። አሜን። አሁንም ይችላል። ናኩን ጃጋ ሐዋርያት ሥራ ምዕራፍ 11 ላይ ያሉት 10 ላይ ያሉት ጴጥሮስ እያወራቸው መንፈስ ቅዱስ የተቀበሉ ሰዎች ተቀራራቢ ቀጥሎ የተመሩት አሚናቱን በጌታ አሜን። ታው ባጋታ እና ለየማለ ኢየሱስ ጌታ በከለጋው ቋቸው ነው ጻራትን አፈሪ ይይዙ በርግቶ ምን አለ መሰለህ አሚን ለዘላለም ኢየሱስ ያመኑብኝ እነዚህ ነው ምልክቶች ይከተላቸዋል። ጌታ ኢየሱስ ራሱ በልሳን መናገር እናርጓል አበረታታ አዲስ ቋንቋ ምን ያደርጋሉ ይናገራል። ሄሎ ምን ያደርጋሉ ይናገራል። ይሄ ጌታ ምስክርነት አለው። አሜን አሜን ነው አሜን። ቋንቋን እየነገርኩ እቤት ስገባ እቤት ስገባ በሬ ኋላ ሰጋና ማካቶላ ባጋታ ለብራታ ሰካቴላ ባዳስ አማኝ ነኝ። ኢየሱስ ዘላለም ጌታ ነው። አሜን ሃሌሉያ። እኔ ወዳችኋለሁ። ሚስቴ መሰከረች። ጌታ ነው አሁን ዛሬ ነው ማን ብቻ ሄዶስ እዚህ ጉባኤ ብቻ ያገለገሉ ቀን ለምን ይጸልይ ቆር መንፈሴ ስለተነካ እንቅልፍ አውሰኝ ይሄ ልምድ ያለው ሰው ያውቀዋል። ማገልገያውስ አሜን ለዘላለም ጌታ ነው። ሐሙስ ማክሰኞ እና ሁሉ ጊዜ ጠዋት ለመካፍ ጀምራል እና ወይ 12 ሰዓት ላይ ወይ ምናምን ላይ እንደው አንዳንድ ጊዜ ተረዳኝ ነው ሚስቴል አለ ማለት አረባው ለምሳሌ ሐሙስ ከሆነ አረብ ተነስቼ እሷ ለምትፈልጋው ነው ምክንያቱም የቤት አላውቅም እና የጀመኛ ነው እና ምንድነው ውስጥ ላይ የተነካውበት ነገር እሳቱ
ጋር ስላለ ላይ ስላለ ልጠይቃችሁ ማለት ድንገት ጎረቤታችሁ ጋር ተነጋገራችሁ ወይም ድንገት ከዘመድ ጋር የሆነ ቋንቋ ተነጋገራችሁ ድንገት ክላስ ተነጋገራ የሩስ ታላላ ለማለት ነው። እንዴት ይልኛል አሁን ድንገት ይወስዳሉ ብራዘር ዛሬ ከፍላስ ልሳን ማተናገር ነው እንዴት ልፈልገው ካል የሆነ ቅርብ አይወሰድም። ምን ነው አባ ዲቃላ ነኝ ሃሌሉያ ሌላው የተቀበለ እኔ ማለት ቀበለው ምንድን ነኝ አይወሰድም። ቅርብ እስከምን ትታረገው እስክትታገኝ ማንኩኝ ጋንጋራ ጋራ ስካት ነው መስጠት ይገራል ስካት ነው የሚታወስ ቻኩና ማጋሌ ማጋ ሄሌ ብራታ ሳሚ ለዛሬ አሜን ኢየሱስ ለዘላለ ጌታ አሜን። ለምሳሌ እግዚአብሔር አንተ ነብይ ያለው ካስነሳ በከተማው ላይ ያለው ያለው ምድር ላይስ አገር ላይስ በጣም ላይ ያለው ያላቸው ታዲያ እኔ እንደው ነው አሚን ለዛሬ ነብይ ከጠራው ለምንድን ነው እንዲህ አይነት ነገር ለምናደርገው? ጳውሎስ እጄን ጣምኩት ጊዜ ያ የጸጋ ስጦታ ነው ስላለ ይሰራባል አላለ። አንተ ወደ እጄን ተጀመረዋል ተረጋግቷል። ከዛ አንተ ታደርገዋለህ ታቀጣጥለዋለህ። ኢየሱስ ጌታ ነው። ማዱ ባንቻራ ባላ አይተኛም ብራዘር ማዳም ጉዳይ ምን አይልም ምን አይልም አስከናገረው ረሳተኛ ሜሪ ጌታ ኢየሱስ ጌታ ነው። ከተ አራተኛ በልሳን መጸለይ የተስፋ ቃል ተሳብ ሰው እግዚአብሔር ጋር እምነት ማድረግ ተፈልጋለሁ። ለሰው ለራስህ ለነፍስሽ እግዚአብሔር ጋር እምነት እንደሆነ የሚያክስ ነገር የእግዚአብሔር ጋር እምነት እንደሆነ የሚያክስ እውነት ነው። እውነት ነው። በጌታ እውነት ነው። የእግዚአብሔር ጋር እምነት ነው ወይ? እስኪ ኢሳይያስ 28 ከ11 እስከ 12 ኢሳይያስ 28 ከ11 እስከ 12 ምጽፍ ሰው ጻፍ። ኢሳይያስ 28 ከ11 እስከ 12 ኢዩኤል 2 ከ28 እስከ 32 ጻፍ። ኢዩኤል ምዕራፍ 2 ከ28 እስከ 32 ኢየሱስ ጌታ እስኬል ሶሪ ኢዩኤል 28 2 ከ28 እስከ እንዳለ ኢየሱስ ጌታ ኢየሱስ ማፈራ እግዚአብሔር በዙር ኢየሱስ ስልጣን ያቆም ማፈራ አይሆንም። በሁለንተናሽ በጌታ በኢየሱስ እናገራለን። ሁለንተናሽ ተደሞ በዘፈን ቆማ በለበለ መሸማቀቅ አይሆንም። ኢየሱስ የዘር መመዝገባሽ አሜን። አቃቂ ተወገደ ኢየሱስ ያስፈራራሽ ካንቺ መጣለው አሜን። አስራት በሽከለ ነው ኢየሱስ ምንድነው አጣፊና ምናምን አጣፊና አጥፊን ኢሳይያስ ላይ ተብሎ እሺ ኢየሱስ ጌታ ኢሳይያስ 28 ከ11 እስከ 12 ኢዩኤል 2 ከ28 እስከ 32 ሐዋርያት ሥራ ምዕራፍ 1 ከ4 እስከ 5 ሐዋርያት ሥራ ምዕራፍ 1 ከ4 እስከ 5 ሐዋርያት ሥራ ምዕራፍ 2 ጻፍ። ሐዋርያት ሥራ ምዕራፍ 2 ከ16 እስከ 21 ሐዋርያት ሥራ ምዕራፍ 2 ከ16 እስከ 21 ሐዋርያት ሥራ ምዕራፍ 2 ከ37 እስከ 39 አምሪ ኢሳይያስ ሐዋርያት ሥራ ምዕራፍ 2 ከ37 እስከ 39 ሜላ ሶስ በባዕድ አፍ በልዩም ልሳን ለዚህ ሕዝብ ይናገራል። እርሱም እረፍት ይህች ናት። የልሳን ትርጉም ሲናገር እረፍት ይህች ናት። የደከመውን አሳርፉ። የደከመው ምን አሉ? አሳርፉ። እሺ ይህችም ማረፊያ ናት አላቸው። እሺ እነርሱ ግን መስማትን እምቢ አሉ። 28 32 ድረስ ሶሪ 32 ምንድን ነው 12 ድረስ 12 አበቃ። እነሱ ግን መስማቱ ምን አሉ? እምቢ አሉ። ለአንድ በደምስ ለአይሁድ እግዚአብሔር ለእስራኤል አስቀድሞ ሳይናገር የፈጸመው ነገር ሄሎ በጌታ መሳይ ለምሳሌ ክርስቶስ ይመጣል ተብሏል። አታወሩ ወዳቸዋል አታወሩ ተብሏል። የሚመጣው ክርስቶስ ከበደ ይሁን ኢየሱስ ይሁን ጫላ ይሁን አለማወቃቸው እንጂ ማን እንደሚመጣ ያውቃሉ። ክርስቶስ የሚባል ምን መሲህ እንደሚመጣ ያውቃሉ። ልክ እንደዚሁ እግዚአብሔር ሊመጣ ያለውን ነገር ሳይናገር ፈጽሞ ያውቃል እና ለእስራኤል የተስፋ ቃል ሰጥቷል። የተስፋ ቃል እና በበዓል በሌላ ልዩ ቋንቋ ምን ያደርጋሉ? ይናገራሉ ብሎ ምን ሰጥቷል? ተስፋ ቃል ሰጥቷል። ኢዩኤል ላይ ያለው አመድ ኢዩኤል 28
ኢዩኤል 2:28-32 ትንቢተ ኢዩኤል ምዕራፍ 2 ይሄም ትንቢት ነው። ምንድን ነው? ትንቢት ነው። እግዚአብሔር በእናንተ ይፈጽማል። አሜን አሜን። የትንቢት ፍጻሜ ትሆናላችሁ። አሜን። የትንቢት ፍጻሜ ትሆናላችሁ። አሜን። ቀጥል ይዘርስ ከዚህም በኋላ እንዲህ ይሆናል፣ መንፈሴን በሥጋ ለባሽ ሁሉ ላይ አፈሳለሁ። እሺ። ወንዶችና ሴቶች ልጆቻችሁም ትንቢት ይናገራሉ። እሺ። ሽማግሌዎቻችሁም ሕልምን ያልማሉ። አሜን ለዘላለም አሜን። አድርገው ወጌታ። ከዚህም በኋላ እንዲህ ይሆናል፣ ከዚህም በኋላ እንዲህ ይሆናል፣ መንፈሴን በሥጋ ለባሽ ሁሉ ላይ አፈሳለሁ። መንፈሴን በሥጋ ለባሽ አንዳንዱ ሥጋ ለባሽ ላይ አፈሳለሁ። ሁሉ ላይ አፈሳለሁ። ኧረ አንዳንዱ ላይ ነው። ሁሉ ላይ አፈሳለሁ። ስንት ላይ? ሁሉ ላይ። ኧረ አንተ እኮ ሁሉ ከምትባለው አንዱ አይደለም እንዴ? አሜን። ኧረ በኢየሱስ ይገባሃል። አሜን። በሥጋ ለባሽ ሁሉ ላይ ተመልክቶ እናደርጋለሁ። አፈሳለሁ። ጴጥሮስ ወንዶችና ሴቶች ልጆቻችሁም ትንቢትን ይናገራሉ። እሺ። ሽማግሌዎቻችሁም ሕልምን ያልማሉ። እሺ። ጎበዞቻችሁም ራእይ ያያሉ። እሺ። ደግሞም በዚያ ወራት በወንዶችና በሴቶች ባሪያዎች ላይ መንፈሴን አፈሳለሁ። ተመስገን። አሜን። በዚያ ወራት ቀጥሎ ዮሐንስ 2 ላይ ሐዋርያት ሥራ ምዕራፍ 2 ላይ ጳውሎስ እንዲህ አደረገ። 2:14 ላይ ነገር ግን ጴጥሮስ ከ11 ጋር ቆመ። ሲያዩአቸው በልሳን ሲናገሩ ምናምን ሲሉ ሰዎች ተሰብስበው እብደት ነው አለ፣ ስካር ነው አለ። እንዲህ አላቸው ያስታውሳቸው። ነገር ግን ጴጥሮስ ከ11 ጋር ቆመ፣ ድምፁን ከፍ አድርጎ እንዲህ ሲተናገራቸው አይሁድ በኢየሩሳሌም የምትኖሩ ሁላችሁ ይህ በእናንተ ዘንድ የታወቀ ይሁን፣ ቃሎቼንም አድምጡ። ለእናንተ እንደ መሰላችሁ እነዚህ የሰከሩ አይደሉም፣ ከቀኑ 3ኛ ሰዓት ነውና። ነገር ግን ይህ በነቢዩ በኢዩኤል የተባለው ነው። አሜን 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 ነው። አሜን። ምንድን ነው በልሳን መጸለየው ካልከኝ፣ በልሳን መጸለይ የተስፋ ቃል ምንድን ነው? ፍጻሜ ነው። አሜን። ኢየሱስ ጌታ። አሜን ለዘላለም። እግዚአብሔር ምቶች ነው። የእግዚአብሔርን ቃል እውነተኝነት ለራስህ ለሰው ማረጋገጥ ከፈለግ፣ አሜን ለዘላለም፣ ይህንን ልሳን መንገድ ማርጋለት ለመናገር መፈለጋለ ኮስ ለመቃቀል የትንቢቱን ፍጻሜ እንዲገለጥ ነው። ይህም ጨርስ ሐዋርያት ሥራ ምዕራፍ 2:37-39 ሐዋርያት ሥራ ምዕራፍ 2:37-39 ለምንድን ነው በልሳን የምንጸልየው? ግድ ነው እና ምን ለዚህ ሰዎች አቅሽ ይህንንም በሰሙ ጊዜ ልባቸው ተነካ። ወንጌል የሰሙ ልባቸው ተነካ። ጴጥሮስና ሌሎችም ሐዋርያት ወንድሞች ሆይ ምን እናድርግ አሏቸው። እሺ። ጴጥሮስም ንስሐ ግቡ፣ እሺ፣ ኃጢአታችሁም ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ፣ እሺ፣ የመንፈስ ቅዱስንም ስጦታ ትቀበላላችሁ። የመንፈስ ቅዱስንም ትቀበላላችሁ። ስጦታ ጴጥሮስ የተስፋውም ቃል ለእናንተና የተስፋው ቃል ለእናንተና ለልጆቻችሁ ለልጅ ልጆቻችሁ ነው። አሜን ለዘላለም። አሜን። ኧረ በጌታ አሜን። በመንፈስ ቅዱስ መሙላትና በልሳን መናገር ለእኛ ብቻ የተሰጠ አይደለም ያላቸው ሐዋርያው፣ ይልቁንስ ለእናንተና ለልጅ ልጆቻችሁ ነው። አሜን ለዘላለም። ስለዚህ የተስፋው ቃል ፍጻሜ ነው። ትንቢት መናገር አሜን። ኢየሱስ ጌታ ነው። የሆነ ቀን ኢየሱስ መጣና ቃል እውነት ነው አለ። እንደ ቃል በላቸው፣ በቃል እውነት በእውነት በላቸው፣ ቀድሳቸው። አሜን ነው። ስለዚህ ነው በልሳን ለመጸለይ ግብጽ ያደረሰ እግዚአብሔር የተስፋ ቃል አለ። ቃል እንዲህ ይላል። ቃል እንዲህ ይላል። ኧረ በጌታ አሜን። አንተ ደግሞ ቃል ምንድን ነው? እውነት ነው። ስለዚህ በእውነት እናድርገኝ፣ ቀድሰኝ። አሜን አሜን። ኧረ በጌታ አሜን። እሺ፣ 6ኛ ወደ 5ኛ በልሳን መጸለይ የአማኞች ስጦታና ልምምድ ነው። እናንተ አማኝ ነኝ። በልሳን መጸለይ የክርስቲያን ብቻ ነው። የአማኞች ስጦታና ልምምድ ነው። ጄላ ፋካዳ ማዱጋ ጂና ማንታ እስኪ በለው አኩንዳ ናጋ ኬስ ራካቶ ሲናና ማንታ አሉባ ጋር ዴሌቤዴጎስ ጄሌ ፕራታ ሰካቲያጋ አይክላ ፕራታ ሶኒያ ባጋ ሪፔንዴ ለጌዴጎስ ሪኮም ሶኮቶሮጎ አሉባ ሪጋንቶ ሲካፓራ ኢየሱስ ጌታ አሜን። ኢየሱስ ጌታ አሜን። ሰዎች ማርቆስ 16 ከ16 እስከ 17 ቀጥሎ ያለውን ደግሞ አናውጣለን። አንደኛ ቆሮንቶስ ምዕራፍ 14-23 ይህን ሰሙ ይገባቸዋል። አንደኛ ቆሮንቶስ ምዕራፍ 14-23 እና ላይ እንዲህ ትፈልጋል ወዳችሁ ይልን እንዲህ ትፈልግ ይዛው ወይስ እንጂ እንዲህ ውጥ የሆነ ሰው እየተናገረ
የተናገረን ነገር ብዙ ከምታስበው ነገር እየፈለጉ ነው። አሜን ለዘላለም ያው በእግዚአብሔር ቃል ነገር እየፈለጉ አሜን ለዘላለም ሆይ ምናምን ብለህ ውስጥ ላይ የሆነው ነገር እንድትቆጭ ፈልጋል። ምን ነገር በጌታ ሐዋርያት ሥራ ምዕራፍ 14 23 እንግዲህ ማህበር ሁሉ አብረው ቢሰበሰቡ ሁሉም በልሳኖች ቢናገሩና ሁሉም ሰው በልሳኖች ቢናገሩ ያልተማሩ ወይም የማያምኑ ሰዎች ቢገቡ ወደ ጉባኤው መካከል ያልተማሩ ወይም የማያምኑ ሰዎች ቢገቡ አብደዋል አይሉም? ምን አብደዋል አብደዋል። ስለዚህ የመጀመሪያው ጉዳይ ልሳን የአማኞች ምንድነው? ስጦታ ነው። ስለ ብራል ያመነ ሰው ልሳንን ያመነና ለእግዚአብሔርና ለአሰራሩ ያበደ ሰው ነው። ልሳንን ልሳን ነው ብሎ በደንብ ይናገራል። አረ በጌታ በድፍረት ያለበዛ አይኖ ቆዘበላ ካላመን ካይሆን ኖ ልሳን አሜን ውስጥ የበጠረው ነው አይደል? ከተና ሰመቸው ነው ብራል ማዳጋት ይላል። አሜን ለዘላለም እኛ ቸርች የነበርኩበት ቸርች ነው። የእግዚአብሔር ሰው ቆሞ በጣም ብዙ ሰው ስለሆነ እግዚአብሔር ያብዛችሁ። አሜን። እግዚአብሔር ያብዛችሁ። አሜን። እግዚአብሔር ያብዛችሁ። አሜን። እግዚአብሔር ሰው ብዙ ስለሆነ ቸርች ያለ ሰዎች እጅ ይጣናችሁ እና የሆነ ቃል ያወጣና ቴክ ኢት ነው ተቀበሉ ነው እና ምን እናደርጋለን? ቃሉ ማለት ነው ገና ቃሉ ሲወጣ ቅልብ ብሎ ምናደርግ አሜን አሜን ለዘላለም እና ወረንገራ ወራገራ ኢየሱስ ጌታ ማዳጋ ፍፄ ያንን ቃል ተቆየ በምናቃለው አሜን ለዘላለም እና ይሁን በልሳን የሚጸልዩ መካከል ላይ ወደ ቤቱ ነህ ድንገት ውስጥ መናገር የሚፈልገው ሲመጣ አይ አትበል በእምነት ተናገር። አሜን አሜን በእምነት አይደለም ይበል እኔ ሃሌሉያ ለእግዚአብሔርና ለአሰራሩ ምን እምነት ነው ሲናገር እልሎች ብንሆን ለእግዚአብሔር ነው። አሜን ብንሆን ለእናንተ ነው ማለት አይብሮ እብደት ነው ይላል። አራራተ ዝንበት ከጥና ወንጌል ላይ ሰማው አረ ዝም በይ ከማስተር ላይ ሰምተሽ ነው አታይ ለዚህ ወይ ነው ገባይ ሲናገር ተረጥሮ አንተ አንድ ልጅ ነው በብቻ ነው አረ ሼም ነው ብላል ብራዘር ማጋን ቶሲካታ ብሎ በብቻ አሜን ለዘላለም ጂኒ መጥቶ አራቶ አሜን ለዘላለም የትኛውም የጸጋ ስራ ተቀበሉ በእምነት ነው 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 አይኖር አይደለም ይላል አይኖር ምናምን ነው አሜን ነው ነው አሜን ልሳን ማለት ኢየሱስ ጌታ ሰባተኛ ስድስተኛ በልሳን መጸለይ የጸሎትና የምስጋና ስራ ስለሆነ መጸለይ ድጋሚ በልሳን መጸለይ ምንድን ነው? የጸሎትና የምስጋና ስራ አንደኛ ቆሮንቶስ ምዕራፍ 14 ከ16 እስከ 17 ጨርሻለሁ። አንደኛ ቆሮንቶስ ምዕራፍ 14 ከ16 እስከ 17 ምን ይላል? እንግዲህማ ካልሆነ አንተ በመንፈስ ብትባርክ በጌታ እግዚአብሔር መባረክ ፈልጉ ብትባርክ ባልተማሩት ስፍራ የተቀመጠው የምትለውን ካላወቀ እንዴት አድርጎ ለምስጋና አሜን ይላል? አንተ በመንፈስ ያረከው እየባረክ ነው። መካከል ግን ያለ ያልተማረ እንዴት አሜን ይላል? እሺ አንተማ መልካም ታመሰግናለህ። አንቺማ ምን ታመሰግኛለሽ? መልካም። ኧረ በጌታ መልካም እና ምስጋና መልካም ነው አትፈልግም? በልሳን የሚጸልይ ሰው በምን ያመሰግን? መልካም አምልኮ መልካም ምስጋና ይላል። ቀጥሎስ ሌላው ግን አይታነጽበትም። ቀጥሎስ ከሁሉ ይልቅ በልሳኖች እናገራለሁና እግዚአብሔርን አመሰግናለሁ። በልሳን እዘምራለሁ። አሜን ነው። በአይምሮም እዘምራለሁ። በልሳን እጸልያለሁ። በአይምሮም እጸልያለሁ። ሰው በልሳን መናገር ለእግዚአብሔር የሚሆን ምስጋናንና አምልኮን አሁን አትቀሩ ሌላ ሰው በልሳን እያመሰገነ ቅናት ይግባብሽ። ይግባብ በኢየሱስ እና ምን ያ ረሃብ የከተትኩብህ ሃሌሉያ በልሳን ነው ያለው ማኩና አሜን ነው። መልካም ታመሰግናለህ።
ግላዊ ስጦታ አሁን እውነት ነው ቅዱሳን እውነት ነው። እዚህ ውስጥ እንደው የሆነ ሰው እንወዳለን። አንዳንድ ሰው አመናፋሽ ነው። እግዚአብሔር ምን ታርጉት? አመናፋሽ በልሳን አይጸልይ በልሳን እና በልሳን ማጸለይ ነው መስራት ማህበሩ ሰማያን ይመስላል። ወሰን አይጸልዩ ጸልዩ እንኳን ቢደስ ይላል። ጸልዩ ቢል አቤት ጸልዩ ቢል ይጸልይ አይነት ጸጋው ተቀብሎ ቢል እንደዛ ማጠናገር ነው። ማህበሩ ሰማያን ቢለኝ ቆጆ ግን አልተቀበለም እኮ እግዚአብሔር አልተቀበለም። ግን በስመ ምናምን ማህበሩ ነው ያደረገው። የመጀመሪያ ልሳን ግላዊ ስጦታ የምስጣር ግላዊ ስጦታ ቆመው ለማህበር ግላዊ ስጦታ አምን አንደኛ ቆሮንቶስ ምዕራፍ 4 በራሴ ላይ ምንም አላውቅምና አንደኛ ቆሮንቶስ ምዕራፍ 14 በልሳን የሚናገር ራሱን ያንጻል። በልሳን የሚናገር ራሱን ያንጻል። ትንቢትን የሚናገር ግን ማህበረሰቡን ያንጻል። በልሳን መናገር ራስን ማንጻት ግላዊ ስጦታ እና እግዚአብሔር በሰው ታነጽ ብቻ አይደለም፣ ራስን ማንደት ይቻላል ማለት ነው። ራስን ማሳደግ ይቻላል ማለት ነው። ራስን ከፍ ማድረግ ይቻላል ማለት ነው። እግዚአብሔር የሰጠው ይህን ስጦታ መቀበል አለብህ፣ ማድረግም አለብህ፣ መናፈቅም አለብህ። ሞት ለምን ከተባለ በልሳን መጸለይ እግዚአብሔር ለእኔ እንዳድግበት የሰጠኝ የልጅነት ጥቅም አለ ነው። ማደጊያ አሜን አሜን ነው። አሜን ልሳን ግላዊ ስጦታ አሜን ለዘላለም አሜን። ቶኮዲ ላይ ተጻፈ ነው። ስምንተኛ አርሻው ከዚህ በኋላ አንተ ስምንተኛ ልሳን የአዲስ ኪዳን ልዩ ስጦታ ነው። ሰዎች ልሳን ብሉይ ኪዳን ላይ አገኘናል። አሜን ለዘላለም ልሳን የአዲስ ኪዳን ላይ ልዩ ስጦታ አሜን። ፍጹም ይያዝ ነው። ትንቢት መናገር ምን መናገር ትንቢት መናገር አዲስ ጀምሮ የእውቀት ቃልስ አዲስ ኪዳን ጀምሮ የጥበብ ቃልስ መፈወስ ቃልስ ምን ነው ለዛ መስላ ይላል። አሜን ለዘላለም ሌሎች መመራስ ታሪክ ነው። አዲስ ኪዳን ጀምሮ አዲስ ኪዳን የጀመረ ብቸኛ ስጦታ በልሳን በልሳን የአዲስ ኪዳን ሰው ነኝ ጋር ሃሌሉያ አሜን። የአዲስ ኪዳን ሰው ነኝ። አዲስ ኪዳን አለኝ ጋር አንድ ሰው ሄላ ባጋታ ሪፓሳ ካቶ ሰለበካ ማኩ ቻካታ ካያ ኤብራቶ ሲዳላባዬ ዛሬ ንግስት አለፋት ነፍስን ጭምቅ ማድረግ የማትናገሩ ሰዎች ነፍሳችሁን ከራራ ክርክር አሚን ነው። የአዲስ ኪዳን ነው ለእኛ ለገዛም ለአማኝ ብቻ ለሌሎች ብቻ ዘጠነኛ ወጣች። ዘጠነኛ ለምንድን ነው በልሳን ምንጸልይ? ባይዘው ጥቅሙን እየነገርኳችኋለሁ። ለምንድን ነው በልሳን ምንጸልይ ብሎ ብቻ መለመን መጸለይ እንዳለብን ይገባል። አሜን ለዘላለም። ዘጠነኛ ለማያምኑ ምልክት ሲሆን በተለይ አሕዛብ ነው ብዙ አይገባቸው። አሜን ነው። ለአይሁድ ግን የማያምኑ አይሁዶች እስራኤል ውስጥ ሂደህ በልሳን ስትናገር ቢሰሙ ምልክታቸው ምናቸውን እንዲወስ ለማያምኑ ምንድነው ምልክት በልሳን መናገር። እንግዲህ ቅድም ያነበብነው ኢሳይያስ 28 ከ11 ተፈጠረሽ አልፏል። ኢሳይያስ 28 አይቷችሁ እንደው ምን እንደምን ካንሳታ መንፈስ ያደርጋል አይቷችሁ ኢሳይያስ 28 ከ11 ከ12 ይላል በባዕድ አፍ በልዩ ልሳን ለዚህ ሕዝብ ይናገራል። እርሱም እረፍት ይህች ናት፣ የደከመውን አሳርፉ፣ ይህችም ማረፊያ ናት አላቸው። እነርሱ ግን መስማትን እምቢ አሉ። እግዚአብሔር በባዕድ ቋንቋ በልሳን ምናምን እያወራ ምናሩ መስማትን ምናሩ እምቢ አሉ። አሁን አንደኛ ቆሮንቶስ ምዕራፍ 14 ከ21 እስከ 22 14 ከ21 እስከ 22 እሺ ሌሎች ልሳን በሚናገሩ ሰዎችና በሌላ አንደበት ለዚህ ሕዝብ እነግራቸዋለሁ። እሺ እንዲህም ቢሆን አይሰሙኝም ይላል ጌታ ተብሎ በሕግ ተጽፏል። እሺ እንዲያስ በልሳኖች መናገር ለማያምኑ ምልክት ነው እንጂ ምልክት ነው እንጂ ምንድን ነው እንጂ ምልክት ነው እንጂ አይሁድ መካከል ማያምኑ መካከል ጴጥሮስ ተነስተው በልሳን ሲናገሩ አይሁድ መቶ ምን እያደረጋቸው ቢሏቸው በኢዮኤል ላይ ተጻፈ፣ በኢሳይያስ ላይ ተጻፈ። ያ ነገር በእኛ ምን ያደረገ ነው እየተፈጸመ ነው ሲሏቸው ማያምኑ ሰዎች አይገርምም ምን ያደረገ ነው መጽሐፍ እየተፈጸመ ነው ብለው
ያስፈልጋል አያስፈልግም? ያስፈልጋል። ጌታን የሚወድ ሁሉ በመጸለይ ያለበት በልሳን መጸለይ በጌታ በልሳን ጸልያለሁ። እጸልያለሁ።